ሰላም ሰላም ቅዱሳን በዓለም ዙሪያ ያላችሁ ጌታችንና መድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛ። ሰላም ሰላም ቅዱሳን በዓለም ዙሪያ ያላችሁ ጌታችንና መድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛ። ወንድማችሁ ያሬድ ነኝ ከባህር ዳር። ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን፣ አሜን። ቅዱሳን ዛሬ ከኔ ጋራ አዲስ ተከታታይ ትምህርትን እንጀምራለን። የምንጀምረውም የመጽሐፍ ቅዱስ ትምህርት በክርስቶስ በሚል ርዕስ ይሆናል። መነሻ የመጽሐፍ ቅዱስ ክፍላችን በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 ላይ ያለው ቃል ይሆናል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ማንም በክርስቶስ ቢሆን። ስለዚህ ዋናው ነገር ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው። ከዛስ አሮጌው ነገሩ አልፏል። ከዛስ እነሆ ደግሞ ሁሉ ምን ሆኗል? አዲስ ሆኗል። ይሄ ሁሉም የሆነው አዲስ ፍጥረት የሚሆነው አሮጌው ነገር የሚታለፈው እንደገና ደግሞ ሁሉም ነገር ደግሞ አዲስ የሚሆነው በማን ሲኮን ነው? በክርስቶስ። ስለዚህ ከኔ ጋራ በክርስቶስ በሚል ርዕስ ተከታታይ ትምህርቶችን አብረን እንማራለን። ይህን ትምህርት ወደ እናንተ እንዲደርስ የዩቲዩብ ቻናላችንን አዶናይ 64 የሚለውን ሰብስክራይብ እንድታደርጉ፣ ላይክ፣ ሼር እንድታደርጉልን በጌታ ፍቅር ጥሪያችንን እናስተላልፋለን። እግዚአብሔር አምላክ ዘመናችሁን ይባርክ። እሺ፣ አዲስ ፍጥረት የሚለውን ቃል ከመጽሐፍ ቅዱስ አኳያ ስንፈታው ስንተረጉመው እንደዚህ ይላል። የመጀመሪያው ትርጉሙ ዳግም ልደት ማለት ነው። አዲስ ፍጥረት ማለት ነው? ዳግም ልደት። ዳግም ልደት ምን ማለት ነው? ከመንፈስ መወለድ፣ መታጠብ፣ መታደስ፣ ወደ አዲስ ሁኔታ መግባት ማለት ነው። አዲስ ፍጥረት ምን ማለት ነው? ዳግም ልደት። ዳግም ልደት ደግሞ ምንድነው? ከመንፈስ መወለድ፣ መታደስ፣ መታጠብ እና ወደ አዲስ ሁኔታ መግባት ማለት ነው። ክብር ለኢየሱስ ይሁን። ይህንኑ ቃል ይህን ዳግም ልደት የሚለውን በአንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ እንደዚህ ይተረጉምልናል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፍም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ለሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አያችሁ፣ ለስንተኛ ጊዜ የወለደን? ለሁለተኛ። ስለዚህ አዲስ ፍጥረት ማለት ነው? ዳግም ልደት ማለት ነው። ኢየሱስ ክርስቶስ ጌታ ነው። ይሄ የመጀመሪያ ትርጉሙ ነው። ሁለተኛ ትርጉሙ ደግሞ ምንድነው? አዲስ ፍጥረት ማለት አዲስ ልደት ማለት ነው። ይሄንንም ስንተረጉመው ምንድነው? ቲቶ መልእክት ላይ ምዕራፍ 3 ቁጥር 5 ላይ ይህን ትርጉም እናገኛለን። ምን ይላል? ቲቶ ምዕራፍ 3 ቁጥር 5 ላይ እንደ ምሕረቱ መጠን ለአዲስ ትውልድ የሚሆን መታጠብና በመንፈስ ቅዱስ መታደስ ዳንን እንጂ እኛ ላደረግነው በጽድቅም ስለነበረው ስራ አይደለም። አያችሁ፣ አዲስ ፍጥረት ማለት ምን ማለት ነው? እዚህ ጋር ደግሞ አዲስ ልደት ማለት ነው። ክብር ለኢየሱስ ይሁን። ይሄ ሁለተኛ ትርጉሙ ነው። እዚህ ጋር ደግሞ አዲስ ልደት ብሎ ይተረጉማል። ማንን? አዲስ ፍጥረት የሚለውን። ይሄ ሁለተኛ ትርጉሙ ነው። ሶስተኛ ትርጉሙ ደግሞ አዲስ ሕይወት ማለት ነው። አዲስ ሕይወት። ይህንንም በሮሜ መጽሐፍ ምዕራፍ 6 ከቁጥር 4 ላይ እናገኘዋለን። እንደዚህ ይላል፣ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንመላለስ፣ ከሞቱ ጋራም አንድ እንሆን ዘንድ ከጥምቀቱ ጋራ ከእርሱ ጋራ ተቀበርን። ስለዚህ ምን አለ? እንዲሁ እኛም በአዲስ ሕይወት እንመላለስ ዘንድ። አያችሁ፣ አዲስ ፍጥረት ማለት አዲስ ሕይወት ማለት ነው። ይሄ ሶስተኛ ትርጉሙ ነው። አራተኛ ትርጉሙን ደግሞ ስናየው ምን ማለት ነው? አዲስ ሰው ማለት ነው። አዲስ ፍጥረት ማለት አዲስ ሰው ማለት ነው።
ይህንንም በቆላሲያስ መጽሐፍ ምዕራፍ 3 ቁጥር 10 ላይ እናገኘዋለን። ቆላሲያስ ምዕራፍ 3 ከቁጥር 10 ምን ይላል? የተፈጠረውንም ምሳሌ እንዲመስል ዕውቀትንም ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። አያችሁ፣ አዲሱን ሰው ለብሳችሁታል። ስለዚህ አዲስ ሰው ማለት ነው አዲስ ፍጥረት ማለት ኢየሱስ ክርስቶስ ጌታ ነው። ሌላኛው እዚሁ ኤፌሶን ምዕራፍ 4 ቁጥር 24 ላይ ይህንኑ ትርጉም እናገኘዋለን። ኤፌሶን ምዕራፍ 4 ቁጥር 24 ላይ ምን ይላል? ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። አያችሁ፣ አሁን ደግሞ እዚህ ጋር አዲስ ሰው። ስለዚህ አዲስ ፍጥረት ማለት ምን ማለት ነው? እሱ አዲስ ሰው ማለት ነው። ክብር ለኢየሱስ ይሁን። አራተኛ ትርጉሙ ደግሞ በአእምሮ መንፈስ የታደሰ ማለት ነው። አዲስ ፍጥረት ማለት በአእምሮ መንፈስ የታደሰ። ይህንንም በኤፌሶን ምዕራፍ 4 ቁጥር 23 ላይ እናገኘዋለን። ምን ይላል? በአእምሯችሁ መንፈስ ታደሱ። በምናችሁ? በአእምሯችሁ መንፈስ ታደሱ። ስለዚህ አዲስ ፍጥረት ማለት በአእምሮ መንፈስ የታደሰ ማለት ነው። ክብር ለጌታ ለኢየሱስ ይሁን። እየነገርኳችሁ ያለው አዲስ ፍጥረት የሚለውን ከመጽሐፍ ቅዱስ አኳያ እየተረጎምነው ነው። ሌላኛው ትርጉሙ አዲስ ልብ ማለት ነው። አዲስ ፍጥረት ማለት አዲስ ልብ። ይህንንም በትንቢተ ሕዝቅኤል ምዕራፍ 36 ቁጥር 26 ላይ እናገኘዋለን። ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 26 ላይ እንደዚህ ብሎ ይናገራል። አዲስንም ልብ እሰጣችኋለሁ፣ አዲስንም መንፈስ በውስጣችሁ አኖራለሁ፣ የድንጋይንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። አያችሁ፣ አዲስ ልብ። ስለዚህ አዲስ ፍጥረት ማለት አዲስ ልብ ያለው ማለት ነው። ክብር ለጌታ ለኢየሱስ ይሁን። ሌላው ትርጉሙ ምንድነው? እሱ አዲስ ፍጥረት ማለት የታደሰ መንፈስ ማለት ነው። አዲስ ፍጥረት ማለት ነው የታደሰ መንፈስ። ምን ማለት ነው? የታደሰ መንፈስ፣ የታደሰ አመለካከት፣ ውስጡ ጤነኛ የሆነ ማለት ነው። በመዝሙረ ዳዊት ምዕራፍ 51 ከቁጥር 10 ላይ ምን ይላል? አቤቱ ንጹህ ልብ ፍጠርልኝ፣ የቀናውን መንፈሴን በውስጤ አድስ። አያችሁ፣ በመንፈስ የታደሰ ወይንም የታደሰ መንፈስ። ስለዚህ ምን አለ? የቀናውን መንፈሴን በውስጤ አድስ። አያችሁ፣ አዲስ ፍጥረት ማለት መንፈሱ አእምሮ ምን ያለ የታደሰ ማለት ነው። ክብር ለኢየሱስ ይሁን። እንግዲህ አዲስ ፍጥረት ስንል እነዚህን ሁሉ ትርጓሜዎች የያዘ ነው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ስንል በእነዚህ ትርጉሞች ውስጥ ዳግም ልደት ያገኘ፣ አዲስ ልደት ያገኘ፣ አዲስ ሕይወት ያገኘ፣ አዲስ ሰው የሆነ፣ በአእምሮ መንፈስ የታደሰና አዲስ ልብ ያለው የታደሰ መንፈስ ያለው ሁሉ ምንድነው? እሱ አዲስ ፍጥረት ነው። ግን የሁሉም ነገር ግን መነሻው ምንድነው ካላችሁኝ፣ በክርስቶስ መሆን። ሰው በክርስቶስ ኢየሱስ ሲሆን፣ በክርስቶስ ኢየሱስ ከሆነ አንድ ሰው እነዚህ ሁሉ ማንነቱ ናቸው ማለት ነው። አዲስ ልደት ያለው ሰው ነው። እና ይሄንን አዲስ ልደትን እንዴት ነው የምናገኘው? አዲስ ሰውስ የምንሆነው እንዴት ነው? በአእምሯችንስ መንፈስ የምንታደሰው እንዴት ነው? አዲስ ልብ የሚኖረን እንዴት ነው የሚለውን መሰረታዊ ጉዳይ ስንመለስ ዋናው በክርስቶስ መሆን ነው። ስለዚህ በክርስቶስ ማለት ምን ማለት ነው? በክርስቶስ መሆን አለበት ስንል አንድ ሰው በክርስቶስ ነው ስንል በክርስቶስ ኢየሱስ ማመን አለበት። ስለዚህ ሰው በክርስቶስ ነው ማለት ማንም በክርስቶስ ቢሆን አይደል ያለን ጳውሎስ። በክርስቶስ ቢሆን ማለት ምን ማለት ነው? ኢየሱስ እርሱ ክርስቶስ እንደሆነ ማመን። መሰረታዊ ጉዳይ ይሄ ነው።
ያ በመስቀል ላይ የተሰቀለው ኢየሱስ ስለ ሰው ልጆች በደልና ኃጢአት የተሰቀለልን የሞተልን ደሙን ያፈሰሰልን ኢየሱስ እሱ ክርስቶስ ነው። ስለዚህ መሰረታዊ ጉዳይ ይሄ ነው። ሰው በክርስቶስ ቢሆን ስንል ኢየሱስ እሱ ክርስቶስ ነው ብለን ማመን አለብን። መሰረታዊ ጉዳይ ይሄ ነው። የሚያስማማው የመጀመሪያው የጋራ ጉዳዩ ይሄ ነው። ስለዚህ ማንም በክርስቶስ ቢሆን ነው የጀመርነውን ትምህርት በክርስቶስ የሚል ርዕስ ነው። ስለዚህ በክርስቶስ የሚለው ምንድነው? እሱ በክርስቶስ ቢሆን ስንል ነው ኢየሱስ እሱ ክርስቶስ ነው ብሎ ማመን። ይሄ መሰረታዊና ዋነኛ ጉዳይ ነው። ለዚህ እኮ ነው ሰዎች እኔን ማን ይሉኛል አላ አይደለ ጌታ ኢየሱስ። አንዳንዶች ነብይ ነው ይሏል፣ አንዳንዶች ከቀደሙት ነቢያት ተነስቷል ይላሉ፣ አንዳንዶች እንደዚህ ነው ኤልያስ ነው ይላሉ ብለው ሁሉም የየራሳቸውን ስሜት ተናገሩ እና ህዝቡ የሚለውን ነገሩት። ከዛ እናንተስ እኔን ማን ትሉኛላችሁ ሲል ጴጥሮስ ምንድን ያለው? አንተ ክርስቶስ ነህ። አያችሁ፣ አንተ ማን ነህ አለው? ክርስቶስ ነህ። ክርስቶስ ነህ ያለው ማንን ነው? ኢየሱስን። ስለዚህ መሰረታዊው ጉዳይ ማንም በክርስቶስ ቢሆን ሲል ምን ማለት ነው ካላችሁኝ፣ ኢየሱስ እሱ ክርስቶስ ነው ብሎ ማመን ነው። ራሱ ያ በምድር ላይ ሲመላለስ የነበረው ኢየሱስ እኔ ማን ነኝ አላቸው። ስለዚህ አንተ ማን ነህ አለው? ክርስቶስ ነህ። ስለዚህ መሰረታዊ ጉዳይ በክርስቶስ መሆን ከሆነ ክርስቶስ ኢየሱስ ነው ብሎ ማመን። ስለዚህ እንመጣበታለን በሚቀጥለው ሳምንት ላይ በክርስቶስ ማለት ምን ማለት ነው ስንል ምናያቸው ወደ 5 ነጥቦች አሉ። እነሱን እናያለን። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እግዚአብሔር አምላክ በያላችሁበት ስፍራ ይባርካችሁ። አሜን። ይህንን ጸሎት ከኔ ጋር አብረን እንጸልያለን። ጌታ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛ ስለሆንኩ ምህረት ያስፈልገኛል። ኃጢአትን ይቅር ማለት የምትችል አንተ ብቻ እንደሆንክ አምናለሁ። ወደ ልቤ እንድትገባ ኃጢአቴንም ይቅር እንድትልና የህይወቴ ገዢ እንድትሆን እለምንሃለሁ። ሰይጣንን፣ ዓለምን ክጃለሁ። አንተን የህይወቴ ገዢ አድርጌ ሾሜያለሁ። ከኃጢአቴም ስላዳንከኝ ስሜንም በህይወት መጽሐፍ ስለጻፍከው ልጅህም ስላደረከኝ አመሰግንሃለሁ። አሜን። ይህንን ጸሎት ስለጸለዩ ወደ እግዚአብሔር ቤተሰብ ተቀላቅለዋል። ከላይ በስክሪኑ ላይ በምትመለከቱት ስልክ ቁጥር ደውሉልን። ምን ማድረግ እንደሚገባችሁ የምክር አገልግሎት እንሰጣችኋለን። እግዚአብሔር አምላክ ዘመናችሁን ይባርክ።